ሰላም እንዴት ናችሁ? ያዳዎች ነን። እንግዲህ ስኪል ሼር ፕሮግራማችን እንደቀጠለ ነው። ባለፈው ስለ ፎቶሾፕ እንደ መግቢያ ያክል ስለ ሃፐር ሲቲንግ እና ስለ ቤዚክሶቹ አየን። ዛሬ ደግሞ እንደተቀጣጠርነው ስለ ቱሎቹ እና ስለ አንዳንድ ባሮቹ በሰፊው ፕራክቲስ እያደረግን እናያለን። ስለዚህ እናንተም ከኔ ጋር አንድ አዲስ ፔጅ ከፍታችሁ ፕራክቲስ እያደርጋችሁ ወይም ደግሞ ኖት እየያዛችሁ በደንብ እንድትከታተሉኝ እፈልጋለሁ። ወደ ክላስ እንሂድ። በመጀመሪያ ክሬት ኒው የምትለዋን ባለፈው እንዳየነው ሳይዛችንን እናንተ ፈለጋችሁት ታስተካክሉና 21 በ29.7 እናደርግና ሌላው እንዳለ ሆኖ በA4 ሳይዝ ፕራክቲሳችንን እንጀምራለን ማለት ነው። ስለዚህ ሴቭ ማድረጋችሁን እንዳትረሱ ካሁኑ። ስለዚህ ሴቭ አድርገን ጀምረናል። ባለፈው እዚህ ላይ ስላሉት ስለ ሃፐር ሴቲንጎቹና ስለ ቤዚክስ አውርተናል በሰፊው። ዛሬ ደግሞ ስለ ቱል ባሮቹ እያንዳንዱን እያየን ለእናንተ ለቢግነር የሚጠቅመውን እያደረግን እናያለን። ስለዚህ አዲስ ፔጅ ከፍተናል። በመጀመሪያ ላይ የምናገኘው ሙቭ ቱል ወይም ደግሞ ሰሌክሽን ቱል የምንለው ነው። ሰሌክሽን ቱል ማለት አሁን እንደምታዩት ለመምረጥ አሁን ለምሳሌ አንድ ሬክታንግል ብከፍት አንድ ሼፕ ክሬት ባረግ ዳይሬክት እሱን ከነካው በኋላ ወደዚህኛውን መሄደው ማለት ነው፣ ወደ ሙቭ ቱል ማለት ነው። ስለዚህ ለማንቀሳቀስ አንድን ቦታ ላይ ተች ለማድረግ የሚጠቅመን ምን ይባላል? ሙቭ ቱል ወይም ደግሞ ሰሌክሽን ቱል ይባላል። ወደ አንዱ ሴቲንግ ለመንካት ወይም ደግሞ የመረጥነውን ሼፖች ቱሎችን ለማንቀሳቀስ ሙቭ ቱልን እንጠቀማለን ማለት ነው። ስክሪኑም ላይ ከጎን ያሳያቸዋል። እና ሰሌክሽን ቱል ላይ ሁለት አይነት ቱሎች አሉ። ሌላኛው አርትቦርድ ቱል የሚለው ነው። አርትቦርድ ቱል ራሱን በቻለ ክላስ ሌላ ጊዜ በሰፊው እናየዋለን። ሌላኛው ሰሌክሽን ቱል ነው። በዚህ በሰሌክሽን ቱል ውስጥ አራት አይነት ሰሌክሽን ቱሎች አሉ። በሌላኛው ስሙ ማርኪው ቱል ይባላል። ሰሌክት ለማድረግ ወይም ደግሞ የሆነ ቅርጽን ነጥሎ ለማውጣት የምንጠቀምበት ቱል ነው ማለት ነው። ለምሳሌ ወደ ፎልደራችን እንሄድና አንድ ሲቲንግ አንድ ፎቶ እንመርጣለን። ለምሳሌ እኔ የተራራ ፎቶ ላስገባ። ስለዚህ ከታች እዚህ ጋር እንደምታዩት አላሚ የሚል ካምፓኒ ዋተርማርክ አለ። ይሄን ነገር እኔ አልፈልገውም። የምፈልገው ኢሜጁን ነው። የምፈልገው ድረስ ክሮፕ አድርጌ መጠቀም ነው የምፈልገው። ስለዚህ እዚህ ጋር ይሄድና የምፈልገውን ፓርት ብቻ ሰሌክት አድርጌ አወጣለሁ ማለት ነው። ላይክ እንደዚህ ማለት ነው። ከዛ በኋላ ምን እናደርጋለን? እዚህ ጋር ስትመጡ ሌየራችሁ ጋር ስለ ሌየርም ሌላ ጊዜ በሰፊው በደንብ አሳያችኋለሁ። ሌየራችን ጋር ስመጣ እንደዚች አይነት ሳይን ያሳየናል። ስለዚህ ራይት ክሊክ እንነካና ራስተራይዝድ ሌየር እንለዋለን ማለት። ስለዚህ ሌየራችን ኖርማል ሌየር ሆኖልናል። ከዛ በኋላ እዚህ ኢሜጃችን ጋር ሄድና ራይት ክሊክ እነካና ከትለዋለሁ ማለት ነው። ስለዚህ ቆርጦ ያወጣልኛል ማለት ነው። ስለዚህ ይሄኛው ለሰሌክሽን ቱል የምንጠቀመው ወይም ደግሞ አንድ ነገር ነጥለን ለማውጣት ሬክታንጉላር ማርኪው ቱልን እንጠቀማለን ማለት ነው። በሱ ውስጥም ደግሞ እንዳልኳችሁ አራት አይነት ቱሎች አሉ። እናንተ በምትፈልጉት አይነት መጠቀም ትችላላችሁ። ሶስተኛው ላሶ ቱል የምንለው ነው። ላሶ ቱል ላይ ሶስት አይነት ቱሎች አሉ። ላሶ ቱል አለ፣ ፖሊጎናል ላሶ ቱል አለ፣ ማግኔቲክ ላሶ ቱል አለ። ላሶ ቱል ላይ ሄደን እንዴት ነው የምንሰራው?
ራሳችን አውቶማቲካሊ እየመረጥን በእጃችን እንሄዳለን ማለት ነው። የምንፈልገው ነገር ለማውጣት ስንፈልግ በእጃችን ቀስ ብለን ሻርፕሊ እየመረጥን እንሄዳለን ማለት ነው። ላይክ እንደዚህ። ከዛ ራሱ ሰሌክት አድርጎ ያወጣልናል። አሁንም እንዳሳየዋችሁ ራይት ክሊክ እንነካና ከት እንለዋለን ማለት ነው። ከዛ ይሄን መርጦ ያወጣልናል ማለት ነው። ሌላኛው ፖሊጎናል ላሶ ቱል ነው። ፖሊጎናል ላሶ ቱል ላይ ደግሞ በሼፕ ነው። ይሄ ማለት እንደ ቀድሞ ፍሪሊ ልናንቀሳቀስ ወይም ትራንስፎርም ልናደርግ አንችልም። እንደ ቅርጽ የምናወጣው ላይክ እንደዚህ እንደ ላይን አድርገን ሰሌክት ነው የምናደርገው። እንደዚህ አይነት እንትን ነው የሚሰጠን ማለት ነው። ስለዚህ የምፈልገውን ሼፕ እንደዚህ ካወጣው በኋላ አሁንም ሌፍት ራይት ክሊክ ነክቼ ሌየር ቪያ ከት የሚለውን ነካለሁ። እዚህ ጋር በመርጡበት ጊዜ እንደኔ አይነት ዲስፕሌይ ካረገላችሁ ወደ ኋላ ትመለሳላችሁ። ሌየራችሁ ጋር ትሄዱና የመጀመሪያው ኖርማል ኦሪጂናል ኢሜጅ ጋር ትሄዱና ራይት ክሊክ ከት ብለን እናወጣለን ማለት ነው። ላይክ እንደዚህ ማለት ነው። ሌላኛው ደግሞ ማግኔቲክ ላሶ ቱል ነው ማለት ነው። ማግኔቲክ ላሶ ቱል አውቶማቲካሊ ራሱ ፎቶሾፕ እየመረጠላችሁ ወይም ደግሞ በኤአይ ቴክኖሎጂ ራሱ እያነበበ ሰሌክት እያደረገ እንዲሄድ የምናደርግበት ሴቲንግ ነው ማለት ነው፣ ወይም ደግሞ ቱል ነው። ስለዚህ እንየው። አያችሁት? የሚሰራውን ራሱ እየሰራልኝ እያነበበልኝ ሄደ ማለት ነው። እኔ ከርሰሬን ወይም ደግሞ ላፕቶፕ ታቤን ብቻ መግፋት ነው የሚጠበቅብኝ። ራሱ ፐርፌክትሊ እንደ የፎቶሾፕ ቨርዥናችሁ በደንብ እያነበበው ይሄዳል። ላይክ እንደምታዩት እያነበበው ይሄዳል ማለት ነው። እና ከላይ የሰራልኝ ነገር እንዳለ ፐርፌክትሊ የተመረጡ ናቸው ማለት ነው። ስለዚህ እሱን መሄድና ራይት ክሊክ ከት እለዋለሁ። እንደምታዩት አውጥቶልኛል ማለት ነው። ስለዚህ እዚህ ላሶ ቱሎች ላይ 3 አይነት ቱሎችን አየን። የመጀመሪያው ራሳችሁ የምትፈልጉትን ቦታ ማኑዋሊ እየመረጣችሁ የምታወጡበት ሰሌክሽን ቱል ሲሆን፣ ሁለተኛው ደግሞ ላይን ቤዝድ የሆነ ሰሌክሽን ቱል ነው። ይሄም እናንተ ራሳችሁ ማኑዋሊ እየመረጣችሁ የምትሄዱበት ሲሆን፣ ፎቶሾፕ ራሱ የሚሰጣችሁ ማግኔቲክ ላሶ ቱል ደግሞ አውቶማቲካሊ ፎቶሾፕ እናንተ በምትሄዱበት ዌይ እያሰመረ ሰሌክት እያደረገ የሚሄድበት መንገድ ነው ማለት ነው። ስለዚህ እንደየስራችሁ የምትፈልጉትን መጠቀም ትችላላችሁ ማለት ነው። ሌላው የምናገኘው አራተኛ ላይ አሁንም ሰሌክሽን ቱል ነው። እነዚህ ኦብጀክቶችን ሰሌክት ለማድረግ ቅድም እንዳየናቸው ተመሳሳይ አይነቶች የሰሌክሽን ቱል ናቸው። እዚህ ሰሌክሽን ቱል ውስጥ ላይ 3 አይነት ሰሌክሽን ቱል እናገኛለን። የመጀመሪያው ኦብጀክት ሰሌክሽን ቱል ነው። ቀጣዩ ኩዊክ ሰሌክሽን እና ማጂክ ወንድ ቱል ናቸው ማለት ነው። ስለዚህ ወደ መጀመሪያው እንይ። ኦብጀክት ሰሌክሽን ቱል ምንድነው የሚያደርግልን? እኛ የፈለግነውን ቦታ መርጠን ሰጠዋለን። ራሱ አንብቦ ሰሌክት አድርጎ አውቶማቲካሊ ይሰጠናል ማለት ነው። ለምሳሌ የዚህን ኢሜጅ ዝም ብዬ ልስጠው፣ የሆነ ቦታ ያክል ሰሌክት አድርግና ራሱ ፕሮሰስ አድርጎ ሰሌክት አድርጎ ይሰጠኛል። ሪዛልቱን ታዩታላችሁ። እንግዲህ እንደምታዩ ተራራውን ራሱ መርጦ አውጥቶልኛል። ከዛ ራሴ ትንሽ ማስተካከያዎችን አረግበታለሁ ማለት ነው። ስለዚህ ኦብጀክሽን ቱል የምንለው ሰሌክት አድርገን በምንሰጠው ራሱ አውቶማቲካሊ ሰሌክት አድርጎ ይሰጠናል ማለት ነው። ሌላኛው ደግሞ ኩዊክ ሰሌክሽን ቱል ነው ማለት ነው። ኩዊክ ሰሌክሽን ቱል ደግሞ ራሳችን ማኑዋሊ ሰሌክት ለማድረግ የምንጠቀምበት ነው። ይሄን እንዴት ነው የምንጠቀመው? ሌፍት ክሊክ ይዘን ማውዛችን ላይ ሌፍት ክሊክ ይዘን ማስፋት የምንፈልገውን ቦታ መምረጥ ነው ማለት ነው።
ለምሳሌ ተራራውን ማውጣት ብፈልግ ቀስ ብዬ እየመረጥኩኝ ተራራውን ብቻ እየመረጥኩለት ይሄዳለው ማለት ነው። ላፕቶፕ ላይ የምትጠቀሙ ከሆነ ሌፍት ታባችሁን ይዛችሁ በራይት አንዳችሁ መምረጥ ትችላላችሁ ማለት ነው። ላይክ እንደዚህ መርጦ ያወጣላችኋል። ራይት ክሊክ ነክታችሁ ከት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን የመሰለ አሪፍ ሪዛልት ይሰጣችኋል ማለት ነው። ስለዚህ ሌላው ደግሞ እናንተ ሰሌክት አድርጋው ለምሳሌ እኔ የሆነ ቦታ ላይ ሰሌክት የሆነ ቦታ ላይ ሰሌክት አረኩኝ። ይሄን ሰሌክት ያደረኩበትን ቦታ አልፈለኩትምና ሪሲት ለማድረግ ፈልግና ሴሌክሽን ቱሉን ባልፈልገው አንደኛ ኮንትሮል ዲ መጠቀም እችላለሁ። ሁለተኛ ደግሞ እዚህ ላይ አፐር ሴቲንጋችን ላይ ሰሌክት ጋር በመሄድ ዲሰሌክት ማድረግ ትችላላችሁ። ቀላሉ መንገድ ግን ኮንትሮል ዲን መጠቀም አሪፍ ሾርት ከት ነው ማለት ነው። ሌላው ማጂክ ወንድ ቱል ነው። ማጂክ ወንድ ቱል ደግሞ ለምንድነው የሚጠቅመን? እሱም እንደ ቅድም መጀመሪያ ላይ እንዳየነው አውቶማቲካሊ ሰሌክት ለማድረግ የምንጠቀምበት ነው። ያው እንደምታዩት የሆነ ቦታ ላይ ስነካለት ሰሌክት አድርጎ ያስወጣልኛል ማለት ነው። አንዳንዴ እንደ የፎቶሾፕ ቨርዥናችሁ ፐርፌክት እንትን ላይ ይሰጣችሁ ይችላል፣ ግን አሪፍ ሪዛልት ይሰጣችኋል ማለት ነው። ሌላው የምናየው ክሮፕ ቱል የምንለው ነው። ክሮፕ ቱል ማለት ደግሞ እንትኑ ላይ እንደምታዩት ስክሪኑ ላይ ኢሜጃችንን ክሮፕ ለማድረግ ወይም ደግሞ ኢሜጅ ሳይዛችንን ለመቀነስ የምንጠቀምበት ነው። ለምሳሌ እኔ ኢሜጅ ላይ ሳይሆን ከፔጁ ነው ክሮፕ የሚያደርግልኝ ማለት ከዋናው ሳይዙን ለመቀነስ። አሁን ለምሳሌ ኤ4 አይደለ፣ ግን ከኤ4 ላሳንሰው ብዬ ብፈልግ ክሮፕ ቱል ነክቼ በኢሜጁ ሳይዝ ብቻ ማድረግ ይችላል። በዚህ ኢሜጅ ሳይዝ ከዛ ኢንተር ለዋለሁ ማለት ነው። ስለዚህ እንደምታዩት በኢሜጁ ሳይዝ የሚሆን ፔፐር ይሰጠኛል ማለት ነው። ስለዚህ የምጠቀምበት ክሮፕ ለማድረግ ወይም ኢሜጅ ሳይዛችንን ለመቀነስ ነው ማለት ነው። ከሱ ስር የምናገኘው ፐርስፔክቲቭ ክሮፕ ቱል ነው። ፐርስፔክቲቭ ክሮፕ ቱል ደግሞ የምንጠቀመው ፐርስፔክቲቭ ወይም ደግሞ አንግላችንን ለመቀየር ማለት ነው። ይሄ ማለት 3D አይነት ቪው እንዲሰጠን ማለት ነው። ለምሳሌ እኒህ ላይክ አሁን እንደምታዩት አይነት 3D ቪው እንዲሰጠን ከፈለግን ፐርስፔክቲቭ ቱል እንጠቀማለን ማለት ነው። ያው እንደምታዩት ቀይሮታል ኤሊትል ቢት። እንደምታዩት 3D አይነት ሉክን ይሰጠናል ማለት ነው። ሌላኛው ደግሞ ፍሬም ቱል እናገኛለን። ፍሬም ቱል በሁለት አይነት አለ። አንድ በሬክታንጉላር ሼፕ አለ። ሁለተኛው ደግሞ ስፌሪካል ሼፕ ወይም ደግሞ በሰርክል አለ። እኛ እንደ ኢሜጃችን እንደምናስገባው እንደምንጠቀመው አይነት ዲዛይን መጠቀም እንችላለን ማለት ነው። ምንድነው ጥቅሙ? እንነካና ፔጃችን ላይ ክሬት እናድርጋለን በምንፈልገው ሳይዝ። ከዛ እንደምታዩት እንደዚህ ያድርጎ ክሊፕ ያደርግልኛል ማለት። ክሊፕ ማለት ምንድነው? አንድ ሼፕ ውስጥ ኢሜጁን ማስገባት ወይም ደግሞ በዛ ውስጥ ብቻ ክሮፕ አድርጎ ማስቀመጥ ማለት ነው። ስለዚህ ኢሜጅ ላውጣና ላሳያቸው። ለምሳሌ ዲዛይኔ ላይ ፎቶ መደርደር ብፈልግ ላይክ እንደዚህ ምንድነው ማድርገው? መጀመሪያ ፍሬም ቦክሳችንን እናዘጋጃለን። ስለዚህ አሁን ማመጣቸውን ፎቶዎች እዚህ ውስጥ ነው የሚገቡት። እዚህ እንደምታዩት እዚህ ውስጥ ነው እንጂ የሚገቡት እዚህ ጋር አይቀሩም ማለት ነው። ለምሳሌ እኔ ላይክ እንደዚህ ማለት ነው ክሮፕ ሆነው እዛ ሳጥን ላይ ብቻ ይቀራሉ ማለት ነው።
እነዚህም ዘሴማስ እንደዛው ይሆናሉ ማለት ነው። ስለዚህ ለምሳሌ ይሄኛው ሳይዝ ካነሰ እቺኛዋን በመንካት ማስፋት ይችላል። ከጎን ያለውን ቀስት በመንካት እንደምታዩት ማስፋት ይችላል ማለት። ስለዚህ ፍሬም የምንለው አሁን እንዳያችሁት በዛ እንትን ውስጥ ብቻ ኢሜጆችን ሪፕሌስ ለማድረግ ወይም ደግሞ ለማስገባት የምንጠቀመው ነው ማለት ነው። ወይም ክሊፒንግ ማስክ እንለዋለን በፕሮፌሽናሉ ማለት ነው። ሌላኛው የምናገኘው ደግሞ አይድሮፐር ቱል ነው። አይድሮፐር ማለት አንድ ነገር ከለር ወይም ደግሞ ሳምፕል ወስደን ወደ አንድ ቦታ ለማድረግ ወይም ደግሞ ከለር ሳምፕል ለመውሰድ የምንጠቀምበት ነው ማለት ነው። ለምሳሌ ከዚህ ኢሜጅ ውስጥ እዚህ ጋር ያለውን ኦሬንጅ ከለሩን የዎሉን ከፈለጉት ከለሩን አይድሮፐራችንን እንነካና እዚህ ጋር ስመጣ እንደምታዩት አውቶማቲካሊ እዚህ ጋር ሲቲንጉ ይቀየራል ማለት ነው። ወይም ደግሞ ፎርግራውንድ ከለራችን ይቀየራል ማለት ነው። ስለዚህ ይሄን ባክግራውንድ ከለር ማድረግ ብፈልግ ፔንት ቡኬት ጋር በመሄድ እንደዚህ እንደምታዩት መጠቀም እችላለሁ ማለት ነው። ስለዚህ አይድሮፐር ቱል የሚጠቅመን ከለር ሳምፕልን ለመውሰድ ይጠቅመናል ማለት ነው። ከተለያዩ ከኢሜጅም ሊሆን ይችላል፣ ከፎቶሾፕም ሊሆን ይችላል። ከተለያየ እንትን ከኢሜጆቻችን ከለር ሳምፕልን ለመውሰድ እንጠቀምበታለን ማለት ነው። እዚህ ጋር ሩለር አለ፣ ኖት አለ። ሩለር ምንድነው? ማስመሪያ ነው። ለምሳሌ ዲስታንሱ ከዚህ እስከዚህ ያለውን ሜትር ለክቶ ይነግረኛል ምን ያክል እንደሆነ ለማወቅ ብፈልግ እዚህ ጋር አንግሉንና እንትኑን ሳይዙን ይነግረኛል ማለት ነው። ልኬቴን ለማወቅ ስፈልግ ሩለር ቱል እጠቀማለሁ። እዚህ ጋር በምን ያክል ዲግሪ ላይ እንዳለ እዚህ ጋር ደግሞ ሜትሩን ይነግረኛል ማለት ነው። ሌላኛው የምናየው ስፖት ሂሊንግ ብረሽ ቱል ነው። ስፖት ሂሊንግ ብረሽ ቱል ማለት ይሄን ፎቶ ቤት አካባቢ ነው በብዛት የምንጠቀመው። ፊት ላይ ለማዲያት ለምናምን ቆዳ ላይ ላሉ እንትኖች የምንጠቀምበት ነው። የማንፈልገው ነገር ባክግራውንድ ላይ ካለ የምንጠቀምበት ነው። አሁን እዚህ ኢሜጅ ላይ ለምሳሌ እዚህ ጋር የሱሪውን መቀደድ ባልፈልገው ምንድነው ማድረገው? ስፖት ሂሊንግ ብረሽ ቱልን እነካውና ኢሜጅ ላይ አድርገዋለሁ። ከዛ እዚህ የምፈልገው ቦታ ላይ ሄድና እንደምታዩት ያጠፋልኛል ማለት ነው። ፐርፌክት በሆነ እንትን ራሱ አውቶማቲካሊ ያጠፋልኛል ማለት ነው። ስለዚህ ፊትም ላይ አሁን ለምሳሌ እጁ ላይ ያለውን ነገር ባልፈልገው ያርጋውን ብራስሌት ባልፈልገው እንደዚህ አድርጎ ያጠፋልኛል ማለት ነው። ይሄን ቱል ለመጠቀም ስትፈልጉ እንትናችሁን ወይም ደግሞ ሳይዛችሁን የብረሽ ሳይዛችሁን ብረሽ ሳይዝ ማለት ያው እንደምታዩት ሳተልቀው ሳሳንሰው ነው። እቺኛውን ብታሳንሱት ይመከራል አሪፍ ሪዛልት ለማግኘት። እንደምታዩት ቀይረው ማለት ነው። ስለዚህ ይሄኛውንም እጅ እንቀይረው፣ ይሄኛውንም አንፈልገውም። እንደምታዩት አውጥቶልኛል ማለት ነው። እናንተ ቀስ ብላችሁ ተስተካክሉ የፈለጋችሁትን አይነት ውጤት በደንብ ታገኛላችሁ ማለት ነው። ስለዚህ የማትፈልጉትን ነገር ፊት ላይም ሊሆን ይችላል፣ ልብስ ላይም ሊሆን ይችላል፣ ከኋላም ባክግራውንድ ላይ የማትፈልጉትን ነገር ለማስወገድ ስፖት ሂሊንግ ብረሽ ትጠቀማላችሁ ማለት ነው። ሌላኛው ወሳኝ ሲቲንግ ወይም ደግሞ ቱል ብረሽ ቱል የምንለው ነው። ብረሽ ቱል በተለያየ አይነት ፎርም ልንጠቀመው እንችላለን። እንደምታዩት ስክሪኑ ላይ የሆኑ አይነት ዶቶችን ወይም ደግሞ እንትኖችን ለመስራት ላይክ
እንደዚህ አይነት ብሩሾችን ለመስራት እንጠቀመዋለን። ብዙ አይነት ጥቅም አለው። ከለሮችን አመሳስሎ ድሮ ለማድረግ ለተለያየ አይነት አገልግሎት እንጠቀምበታለን ማለት ነው። በጣም ትልቅ ጥቅም ያለው ሲቲንግ ነው። ከለር ከከለር ጋር ለማመሳሰል ቀስ ብሎም እንጠቀምበታለን ማለት ነው። ሌላኛው ደግሞ ክሎን ስታምፕ ቱል ነው። ክሎን ስታምፕ ቱል ተመሳሳይ ነው ቅድም ካየነው። ክሎን ስታምፕ ቱል ግን የምንጠቀመው አንድ ነገር ለማባዛት ነው። ከአንድ ቦታ ደጋግመን የወሰድነውን ለምሳሌ እዚህ ኢሜጅ ላይ ፊቱን ለማባዛት ብፈልግ አልትን እነካለው። እዚህ ጋር ያለው የምፈልገውን ፓርት ብቻ እንደዚህ ነካና ላይክ እንደዚህ ደግመዋለሁ ማለት ይደግምልኛል። ራሱ እንትኑ ይደግምልኛል ማለት ነው። እንደምታዩት ድጋሚ አድርጎ ያወጣዋል ማለት ነው። ይሄኛው ክሎን ነው። እዚህም ላይ ስክሪን ላይ እንደምታዩት ይቅርታ እንደጋግሞ አንድ ነገር ቀስ ብሎ ለመደጋገም የምንጠቀመው ቱል ነው ማለት ነው። ሌሎቹም እዚህ ውስጥ ያሉት ተመሳሳይ ናቸው። ፓተርን ለመስራት የምንጠቀመው። ሌላው ደግሞ ኢሬዘር ቱል ነው። ኢሬዘር ቱል ላይ 3 አይነት እንትኖች አሉ፣ ቱሎች አሉ። እኛ ግን ከረንትሊ የምንጠቀመው ሁለቱን ነው በብዛት። ኢሬዘር ቱል የምንጠቀመው እንደ ላጲስ ነው ባጭሩ። ለምሳሌ እዚህ ጋር ቅድም የሳልኩት ነገር ማጥፋት ፈልግ በሁለት አይነት እንትን ማጥፋት ይችላልው። እንደምታዩት አንድ በሃርድ ዌይ ማለት እንደዚህ ማለት ነው እንደምታዩት። ወይም ደግሞ ሶፍት ዌይ ደግሞ ለማጥፋት ከፈለኩኝ ቀስ ብዬ አድነሱን ቀንሽ ለማጥፋት ከፈለኩኝ እንደምታዩት እንደዚህ ማጥፋት ይችላልው ማለት። ስለዚህ ይሄ የፎቶሾፓችን ላጲስ ነው ማለት ነው። ሌላኛው ደግሞ ማጂክ ኢሬዘር ቱል ነው። ማጂክ ኢሬዘር ቱል ማለት ቅድም እያየነው እንደመጣ ነው ፎቶሾፕ ራሱ የሚያጠፋልን እንደ ኤአይ ወይም ደግሞ አውቶማቲካሊ ማጥፊያ መንገድ ነው። ለምሳሌ እዚህ ጋር ፎቶሾፕ እኔ ስሰጠው ራሱ ያጠፋል ማለት ነው። እንደምታዩት እኔ ስሰጠው አገናዝቦ ራሱ ያጠፋዋል ማለት ነው። ስለዚህ ይሄኛውንም መጠቀም እንችላለን ማለት ነው። ሌላኛው ደግሞ ፔይንት ቡኬት ቱል ነው እና ደግሞ ግራዲየንት ቱል ነው። እዚህ ውስጥ 3 አይነት እንትኖች አሉ። አንድ ግራዲየንትን ለመስራት፣ ሌላው ቀለምን ለማፍሰስ የምንጠቀመውና 3D ማቴሪያል ድሮፕ ቱል ነው። በዋነኝነት የምንጠቀመው ግራዲየንት ኤንድ ፔይንት ቡኬት ቱል ነው። ግራዲየንት ማለት 2 አይነት ከለር ያለው ባክግራውንድን ለመስራት የምንጠቀምበት ነው ማለት ነው። ለምሳሌ እዚህ ላይ እኔ ቢጫና ሰማያዊ ከለር ብፈልግ እዚህ ጋር የምትመጣልኝ መስመር አለች። እሷን ነክቼ ወደ ታች ወርዳለሁ ማለት ነው። ወይም ደግሞ ወደ ምፈልገው አቅጣጫ ለምሳሌ እንደዚህም ባደረገው እችላለሁ። እንደዚህ ከወረድኩኝ በኋላ እዚህ ጋር ምን ይሰጠኛል? ግራዲያንት ከለር ማስተካከያ ይሰጠኛል ማለት ነው። ስለዚህ እሱን ተጭኜ እዚህ ጋር 2 አይነት ከለር አስገባለሁ ማለት ነው። ስለዚህ አንደኛውን እዚህ ጋር ነካና አንደኛውን ከለር ቢጫ አድርገዋለሁ። አንደኛውን ከለር ደግሞ ዳርክ ብሉ እጠቀማለሁ ማለት ነው። ከዛ የሰራውትን ቀለም ሳፈሰው እንደምታዩት እንደዚህ አይነት ከለር ይሰጠኛል። እናንተም እንደምትፈልጉት አይነት አድርጋችሁ መቀየር ትችላላችሁ ማለት ነው። እናንተ በምትፈልጉት አይነት ከለር ጨምራ አድርጋችሁም 3 አይነት ሊሆን ይችላል መጠቀም ትችላላችሁ ማለት ነው። ስለዚህ ሌላኛው ደግሞ ፔይንት ቡኬት ቱል ነው። ይሄ ደግሞ አንድ ከለር ነው የሚሰጠን። ይሄን ከለር ለማግኘት ከፈልጋችሁ እዚህ ጋር መጀመሪያ የምትፈልጉትን ከለር ታስገባላችሁ ማለት ነው። ለምሳሌ እኔ እዚህ ባክግራውንድ ላይ ተመቸኝ ከለር ይሄ ያለ። ስለዚህ እሱን ጋር አስቀመጥኩኝ በኋላ እዚህ ጋር እንደምታዩት አይድሮፐሯን እዚህ ጋር ሳድርግ ራሱ አውቶማቲካሊ ቀየረው። ከዛ በኋላ እዚህ ጋር ሄድና ባክግራውንድ ላይ ሌየሩን ባክግራውንድ ላይ ያደርግና እዚህ ጋር አፈሰዋለሁ ማለት ነው። እንደምታዩት እንደዚህ ይቀይርላችኋል ማለት ነው። ሌላኛው ደግሞ ብለር ቱል ነው። እዚህ ጋር እንደምታዩት ብለር ቱል ነው። ብለር ቱል ማለት ካሜራ ሌንሳችን ላይ እንዳለው አይነት ብለር ወይም ደግሞ አንድ ነገር ለማፍሰስ የምንጠቀምበት
ቱል ነው። ስለዚህ ለምሳሌ ቴስት እያደረግን እንየው። ስለዚህ እዚህ ተራራ ላይ ለምሳሌ አንደኛውን አይነት ተራራ ማደብዘዝ ፈለኩኝ እና እቺኛዋን ብቻ እንድትወጣ ፈለኩኝ። ስለዚህ ከጀርባ ያለውን እንዲደበዝዝ ስፈልግ ከዛ እዚህ ጋር ከላይ ስትሪንግዝ የሚል ይመጣል። ስትሪንግዝ ማለት በምን ያክል እንትን ላደብዝላችሁ ነው። ስለዚህ ይሄን 100% አድርጉታላችሁ። ስለዚህ ይሄን እየሰራን እንሄዳለን ማለት ነው። እንደምታዩት ይሄ ደብዝዟል ማለት ነው። ኦሬዲ ይሄው እንደምታዩት ብለር ኢፌክት ሰጥቶታል ማለት ነው። ስለዚህ ብለር ቱል የምንጠቀመው ከጀርባ ያለ ባክግራውንድን ወይም ደግሞ አንድ ነገር ለማደብዘዝ ነው። ሌላው ደግሞ እዚህ ብለር ውስጥ የምናገኘው ሻርፕነርና ስማጅ ቱል ነው። ሻርፕነር ቱል ማለት አንድ ነገር ዲቴይሉን ለመጨመር ነው። ከመስራታችን በፊት ምን እናደርጋለን? ስትሪንግዝ የሚለው ላይ 100 እናደርጋለን እንደምፈልገው ስትሪንግዝ። ከዛ በኋላ እንደምታዩት ይሄው ከሌላው በደንብ ኢሜጁ ጥርት ብሎ እንዲታይ ፒክስሉን ያጎላልናል ማለት ነው። ይሄው እንደምታዩት ማለት ነው። ሌላኛው ደግሞ ስማጅ ቱል የምንለው ነው። ይሄን ደግሞ የምንጠቀመው ለምንድነው? አሁን ምስሉ ላይ እንደምታዩት አይነት ኢፌክት ለማምጣት ስፈልግ ይሄን እጠቀማለሁ ማለት ነው። እንደዚህ አይነት ወጣ ገባ ያለ አይነት ለመለጠጥ ኢሜጁን ለመለጠጥ ሊሆን ይችላል። እንደዚህ አይነት ያው እንደምታዩት እንደዚህ ለመለጠጥ ከፈለግኩኝ አንሼፕ ለማድረግ ከፈለግኩኝ እቺን አይነት ቱል እጠቀማለሁ ማለት ነው። ሌላኛው ደግሞ የምጠቀመው ዶጅ ቱል ነው ማለት ነው። ዶጅ ቱል ምንድነው? አንድ ነገር ብርሃን ለመስጠት ወይም ደግሞ ሃይላይቱን ከፍ ለማድረግ ላይትንድ ለማድረግ ነው። ለምሳሌ ምንድነው እዚህ እንትን ላይ እዚህ ጋር ከስር እንደምታዩት ፀሐይ አለ፣ እዚህ ጋር የለም። ስለዚህ ላይት ለማድረግ ብፈልግ ምን አደርጋለሁ? ስትሪንግዙን 100 አድርገዋለሁ። እንደምታዩት እዚህ ጋር ነጣ ያደርግልኛል ማለት ነው። ኤሊትል ቢት ከቀድሙ ነጣ ያደርግልኛል ማለት ነው። እንደምታዩት ብርሃን ለቦታው ሰጠው ማለት ነው። ሞር እናንተ ብቻናችሁት ቁጥር እሱም ኮንትኑን እየጨመር ብራይትነሱን እየጨመርላችሁ ይሄዳል ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ሌላው የምናገኘው ወሳኙ ቱል ደግሞ ፔን ቱል ነው። ፔን ቱል ማለት የፎቶሾፓችሁ አንዱ ቱል ሲሆን በጣም በዋነኝነት የምትጠቀሙት ቱል ነው። ይህም አንድ ነገሮችን ለመሳል በሁለት አይነት መንገድ በፓዝ እና በሼፕ ይሄን በሌላ ቀን በሰፊው የፔን ቱል ክላስ እሰራላችኋለሁ። የፎቶሾፓችሁ እርሳስ በሚለው ተጠቀሙት። ስለዚህ በምትፈልጉትን አይነት ሼፕ ለመስራት የምትጠቀሙት ነው። የተለያዩ አይነት ፔን ቱሎች አሉ። ከርቬቸር ፔን ቱል አለ፣ ፕላስ ደግሞ ቤዚየር ፔን ቱል አለ እና ደግሞ ኖርማል ላይን ፔን ቱል አለ ማለት ነው። በዚህ መንገድ መጠቀም ትችላላችሁ ማለት። አሁን ለምሳሌ የሆነ ሼፕ መስራት ብፈልግ ቡና ብዬ መጻፍ ብፈልግ እንደምታዩት እዚህ ጋር መጻፍ እችላለሁ ማለት ነው። ይሄው እንደዚህ ያደርጋችሁ ስፔሊንጎችንም ሊሆን ይችላል ሼፖችንም ደግሞ መስራት ትችላላችሁ ማለት። አሁን ለምሳሌ እንደዚህ አይነት ሼፕ ከፈለኩኝ ይሄው መስራት ትችላለሁ ማለት ነው። ስለዚህ የፈለጋችሁትን አይነት ሼፕ መስራት ትችላላችሁ። እዚሁ ፔን ቱል ላይ ብዙ አይነት ፔን ቱል ስታይሎች አሉ። ፍሪደም አለ፣ ከርቬቸር አለ፣ አዳንከር ፖይንት አለ፣ ኮንቨርት ፖይንት አለ። እኛ ግን ሞስት የሚጠቀመው አይ ቲንክ 3 ቱል ነው። ፔን ቱል ቅድም ያሳየዋችሁ አለ፣ ፍሪደም ፔን ቱል አለ። ፍሪደም ፔን ቱል ደግሞ እንደዚህ እጃችሁን ተከትሎ እንደ እስክሪብቶ ወይም ደርሳስ ያሰምርላችኋል። ከዛ እሱም ቦታ ላይ ከለር ትሰጡታላችሁ ማለት ነው። ስለዚህ ይሄን አይነት ሼፕ ማግኘት ትችላላችሁ ማለት ነው። ሌላው እኔ በብዛት የምጠቀምበት ከርቬቸር ቱል ነው። አሪፍ እንደ ኢሊፕስ አይነት እንትን ይሰጣችኋል። ያው እንደምታዩት አሪፍ አይነት ቅርጽ ይሰጣችኋል ማለት ነው።
ስለዚህ ፔን ቱል ማለት አንድ ነገር ለመሳል ወይም ደግሞ የሆነ ሼፕን ለመሳል የምንጠቀምበት የፎቶሾፓችን እርሳስ ነው ማለት ነው። ሌላኛው ደግሞ ቴክስት ነው። ቴክስት ደግሞ ዲዛይናችን ላይ ሊሆን ይችላል፣ ኢሜጃችን ላይ ጽሁፍ ለማስገባት የምንጠቀመው ቱል ሲሆን 4 አይነት እንትኖችን ይሰጠናል። እኛ በዋናነት የምንጠቀመው ሁለቱን ነው። ሌሎቹንም እንጠቀማቸዋለን እንደየስራ ፊልዳችን። አንደኛው ሆሪዞንታል ታይፕ ሲሆን ሁለተኛው ቨርቲካል ታይፕ ነው። ሆሪዞንታል ታይፕ ወደ ጎን ለምንጽፈው ጽሁፍ የምንጠቀመው ሲሆን ቨርቲካል ደግሞ ቁልቁል ለምናስገባው ጽሁፍ የምንጠቀመው ነው ማለት ነው። ለምሳሌ ሆሪዞንታሉን እንይ። ለምሳሌ ቶታል ብዬ ልጻፍ። እንደምታዩት ጽሁፌን እንደዚህ አስገባልኝ ማለት። ስለዚህ ከለር ብቻ እቀይራለሁ ማለት የጽሁፌን ከለር እዚህ ጋር በመሄድ ፕሮፐርቲስ ላይ እቀይራለሁ ማለት ነው። ስለዚህ ቴክስት ላይ ጽሁፋችንን እንደዚህ መጻፍ እንችላለን ማለት ነው። ስለዚህ የጻፍነውን ከለር ደግሞ ከላይ ከለር እንደዚህ ያመጣልናል። እሱን በመጠቀም ማስተካከል እንችላለን። ለምሳሌ እኔ ቢጫ ከፈለኩኝ እዚህ ጋር ቢጫ እሰጠዋለሁ ማለት ነው። እንደምታዩት ይቀይርልኛል ማለት ነው። እዚህ ጋር ደግሞ ፎንት አለ። ፎንት ማለት ጽሁፍ ስታይላችንን ለመቀየር ከፈለግን እሱ ጋር መቀየር እንችላለን። የተለያዩ ፎንቶችን ይሰጠናል። በዛ መሰረት መቀየር እንችላለን ማለት ነው። ለምሳሌ እዚህ ጋር ፎንቶችን የተለያዩ አይነት ፎንቶችን እንደምታዩት ይሰጠናል። ስለዚህ ይሄን ፎንት ለማድረግ ብፈልግ እንደምታዩት እንደዚህ ይቀይርልኛል ማለት ነው። ስለዚህ በዚህ መንገድ መጠቀም እንችላለን። ሌላው ቨርቲካል ታይፕ ነው። ቨርቲካል ታይፕ ደግሞ እንደምታዩት ቁልቁል ነው የሚያስገባልን ጽሁፋችንን። ለምሳሌ ቶታል ብለን ስንጽፍ እንደምታዩት ወደ ታች ነው፣ ከላይ ወደ ታች ይጽፍልናል ማለት ነው። እንደምታዩት እንደዚህ ማሳደግ ትችላላችሁ ማለት ነው። እንደዚህ ይሄ ቨርቲካል አጻጻፍ ስታይል ሲሆን ይሄኛው ደግሞ ሆሪዞንታል ነው ማለት ነው። በዚህ መንገድ መጠቀም ትችላላችሁ ማለት ነው። ለምሳሌ እኛ ይሄኛው ጽሁፍ ላይ ፎንት መቀየር ስንፈልግ አንደኛ እንዳሳያችሁ በዚህኛው መንገድ መቀየር እንችላለን። ሁለተኛ እዚህ ፕሮፐርቲዎች ላይ የተለያዩ አይነት ማስተካከያዎችን ይሰጠናል። አንደኛው ቅድም ያየነው ፎንት ነው። እዚህ ጋር መታችሁ መቀየር ትችላላችሁ። ሁለት ሬጉላር ነው። ሬጉላር ማለት የተለያዩ አይነት አንዳንድ ፎንቶች ቦልድ አላቸው። ኖርማል ደግሞ ሬጉላር ፎንት እና ቀጭን ፎንቶች ደግሞ ይሰጧቸዋል። እነሱ ለመቀየር የምንጠቀምበት ነው። ለምሳሌ እንይ። ይሄን ፎንት በምጠቀምበት ሰዓት ላይ እዚህ ጋር ብዙ አይነት እንትኖችን ይሰጠኛል። አንድ ፎንት ቀየርኩኝ። ሁለተኛ ቡክ እና ዴሚ የሚባሉ ይሰጠኛል። ለምሳሌ ቡክ የሚለውን ሳገኘው ቀጭን ፎንት ያደርገዋል ማለት ነው። ዴሚ የሚለው ደግሞ ወፍራም ፎንት። ይሄን እዚህ ጋር መቀየር ትችላላችሁ። ሌላው ጽሁፋችሁ ማተለቅ ስትፈልጉ እዚህ ጋር ትመጡና ሳይዛችሁን በዚህ መንገድ ማስተካከል ትችላላችሁ ማለት ነው። እንደምታዩት አሳንሶ ወይም ደግሞ አተልቆ ሪፕሬዘንት ያደርግላችኋል ማለት ነው። ሌላው እነዚህም እንደየእንትናችሁ መጠቀም ይችላል። አሁን ለምሳሌ ይሄ ፓራግራፍ በምጽፉበት ሰዓት ስፔሳቸውን ከፍና ዝቅ ለማድረግ እንደምታዩት መጠቀም ትችላላችሁ። ይሄኛው ደግሞ ከጽሁፍ ጽሁፍ ያለውን ስፔስ ለማስፋት ወይም ደግሞ ለመቀነስ እንጠቀመው። ለምሳሌ 50 ባረገው እንደምታዩት ያጠባዋል፣ ክፍተት ይሰጥልኛል ማለት ነው። ወደ ታች ምቀንሰው ከሆነ ስብስብ ይላል በጣም። ሳሰፋው ደግሞ ወይም ደግሞ ቁጥሩን ኢንክሪዝ እያደረኩኝ በሄድኩኝ ቁጥር ደግሞ
ክፍተታቸው እየጨመረ ይሄዳል ማለት ነው። ስለዚህ እዚህ ጋም እነዚህን ማስተካከል ትችላላችሁ። ከዛ ከለራችሁ ለምሳሌ ቢጫ የሆነውን ነጭ ማድረግ ብፈልጉ እዚህ ጋር ሄዳችሁ በዚህ መንገድ ማስተካከል ትችላላችሁ። ሌላው የምትጽፉት ፓራግራፍ ከሆነ እነዚህ እንደ ወርድ ላይ ማይክሮሶፍት ወርድ ላይ እንዳሉት መሀል ላይ ከሆነ የምፈልጉት ሴንተር ላይ በዚህ መንገድ፣ ጥግ ላይ ከሆነ በዚህ መንገድ እንደየቴክስታችሁ ማስተካከል ትችላላችሁ ማለት ነው። ሌላው ደግሞ ታይፕ ኦፕሽኖች ናቸው። ጽሁፋችሁ ሙሉ ካፒታል ማድረግ ብትፈልጉ እዚሁ ራሱን ይሄን ወደ ጥቁር ስትቀይሩት ሙሉ ካፒታል ያደርግላችኋል ማለት ነው። እዚህ ጋር ደግሞ ወደ ላይ እንደ አይከን ሆነው የሚቀሩ ይሄን አሁን በምነኩበት ሰዓት አንዱን ወደ ላይ አንዱን ወደ ታች ያደርግላቸው። ለምሳሌ ቶታል የሚለውን እንደምታዩት እንደዚህ ሳደርገው አያችሁ ወደ ላይ። ለምሳሌ ይሄን T2 በቀይር ይሄው እንደዚህ አይነት እንትን ይሰጣል። እዚህ ላይ ራሱ ይነግራችኋል ፐርፐዙም እንደሆነ ስታዩት ትረዱታላችሁ ማለት ነው። ሌላው አንደርላይን ነው፣ ማስመሪያ። ይሄን በመነኩበት ሰዓት ማስመሪያ ከስር ያደርግላችኋል፣ ከስር ያሰምርላችኋል ማለት ነው። በዚህ መንገድ ቴክስታችሁን ማስተካከል ትችላላችሁ ማለት ነው። ሌላኛው ደግሞ ሬክታንግል ነው። ሬክታንግል ቱል ላይ የተለያዩ አይነት ሼፖችን ይሰጣችኋል። ሬክታንግል አለ፣ ኢሊፕስ አለ፣ ትራያንግል፣ ፖሊጎናል ላይን እና ከስተም ሼፕ ማለት ነው። እነዚህ ደግሞ ዲዛይናችሁን ለማሟላት የምትጠቀሙበት ነው። ለምሳሌ ሬክታንግል ብመርጥ ይኸው ሬክታንግል አይነት ሼፕ ይሰጠኛል ማለት ነው። ስለዚህ ሬክታንግልን ካደረጋችሁ በኋላ እዚህ ጋር ትመጡና ፊል እና ስትሮክ የሚል አለ። ፊል ማለት ዋናው የመደቡ ከለር ሲሆን ስትሮክ ማለት ደግሞ ጫፍ ጫፉ ላይ ያለው ከለር ነው። ለምሳሌ ከለር ሰተን እንይ። ለምሳሌ የመደብ ከለሩን እኔ ሰማያዊ ባረገው፣ ስትሮክ ከለሩን ደግሞ ቢጫ ባረገው እንደዚህ አይነት ሪዛልት ይሰጠኛል። ከዛ ስትሮኩን አይታይም፣ ትንሽ ልጨምረው፣ እንደምታዩት እንደዚህ ጨምረዋለሁ ማለት ነው። ከዛ እዚህ ጋር የስትሮክ ሳይዛችሁን የምትጨምሩበትና የምትቀንሱበት ነው። እዚች ጋር ደግሞ የምታያት እንደ ላይን የምትመስለዋ የስትሮካችሁን ታይፕ ለመቀያውን፣ ለምሳሌ እንደዚህ ዜብራም ለማድረግ ዶትም አይነት ለማድረግ ይሄን ትጠቀማላችሁ ማለት ነው። ስለዚህ በዚህ ዌይ ሬክታንግሎችን ሌሎች ሼፖችንም መስራት ትችላላችሁ ማለት ነው። የፈለጋችሁትን አይነት ሼፕ በዚህ መስራት ትችላላችሁ ማለት ነው። ሌላው ደግሞ ፎቶሾፕ ራሱ የሚሰጣችሁ ከስተም ሼፕ ቱል አለ። እዚህ ውስጥ የተለያዩ አይነት ሼፖች አሉ እንደምታያቸው፣ ዋይልድ አኒማል፣ ሊፍ፣ ቦት፣ ፍላወር፣ ሼፕ ኮሌክሽን ከጎግል ላይም ማውረድ ትችላላችሁ። የተለያዩ አይነት ቅርጾችን ይሰጣችኋል እንደ ኮፒራይት አይነት፣ ትሬድማርክ፣ የተለያዩ አይነት ሲምቦሎችን እነሱን በቀላሉ እዚህ ላይ መታችሁ ድሮ ማድረግና እዚህ ጋር ከለር መስጠት ነው ማለት ነው። እንደምታዩት በጣም ቀላል ነው ለመጠቀም፣ ማውረድ አይጠበቅባችሁም። ጎግል ላይ የተለያዩ አይነት ፎቶሾፕ ከስተም ሼፖችን፣ አይከኖችን ማውረድ ትችላላችሁ ማለት ነው። ሌላው የምናየው ሃንድ ቱል ነው። ሃንድ ቱል ማለት ደግሞ ስልካችን እንደምናንቀሳቀሰው አይነት ፎቶሾፕን ማንቀሳቀስ እንችላለን። ለምሳሌ እንደምታዩት ፔጃችንን በእጃችን እንደዚህ ማንቀሳቀስ የምንችልበት ኦፕሽን ነው ማለት ነው። ይሄን ዲዛይን ፕሪቪው ለማሳየት ነው ብዙ ጊዜ የምንጠቀመው። ይሄን መጠቀም ትችላላችሁ። ሮቴት ማድረግም ትችላላችሁ። እንደዚህ ፔጃችሁን መገልበጥ 360 ዲግሪ መገልበጥ ትችላላችሁ ማለት ነው። ከዛ ሮቴሽን አንግላችሁን ለማስተካከል ከፈለጋችሁ እዚህ ጋር ትመጡና 0 ትነካላችሁ ማለት ነው። ሌላው ዙም ቱል ነው ማለት። ዙም ቱል ደግሞ ምንድነው? የምትፈልጉትን ቦታ ላይ ለማጉላት ከፈለጋችሁ እንደዚህ ትመርጡለትና ይሄው የምትፈልጉት ቦታ ሄዳችሁ ማውዛችሁን ስስቡ ራሱ ዙም ያደርግላችኋል ማለት ነው። እንደምታዩት ከርሰሬን ስስብ ዙም ያደርግልኛል ማለት ነው። ስለዚህ
ዙም ቱል ለማጉላት የምንጠቀምባቸው ናቸው። እስካሁን ያየናቸው ኤዲት ለማድረግ የምንጠቀምበት ቱሎች ናቸው። ሌላኛው ደግሞ እዚህ ጋር የምታዩት ፎርግራውንድ እና ባክግራውንድ ከለር አለን። እነዚህ ከለሮች ምንድናቸው? ዋናው የምንጠቀምበት ከለር ኦፕሽናችን ናቸው። የምናስተካክልበት ባክግራውንድ ላይ እንደ ባክግራውንድ ከለር ለማፍሰስ የምንጠቀምበት ፓሌቶቻችን ናቸው ማለት ነው። እዚህ ጋር ደግሞ የምናየው ቱልባር ኤዲት ማድረጊያ ነው፣ 3 ዶቶች ያሉት። ስለዚህ ቱልባሮቻችን አቀማመጣቸውን ኤዲት ማድረግ ብንፈልግ እዚህ ጋር እንሄድና ማስተካከል እንችላለን ሙሉውን። ለምሳሌ ሙቭ ቱል ከላይ ነው ያለው። አይ ከታች መሆን እንዲሆን ከፈለኩኝ ይሄው እንደምታዩት መቀየር እችላለሁ ማለት ነው። እዚህ ጋር ፖዚሽኖችን ለመቀየር እንጠቀምበታለን ማለት ነው። እዚህ ጋር የምትቀይሩት ነገር እዚህ ጋር አፌክት ያደርገዋል ማለት ነው። ስለዚህ እዚህ ጋር የደረደሩትን ነገር ለማስተካከል እናንተ እንደሚመቻችሁ አይነት አድርጋችሁ ማስቀመጥ የምትችሉበት ከስተማይዝ ማድረጊያ ባር ነው ማለት ነው። ስለዚህ እዚህ ጋር እስካሁን ያየናቸው ኤዲት የምናደርግባቸው የምንጠቀምባቸው ሲሆኑ እዚህ ጋር የምታዩት ደግሞ እነዚህ ኤዲት የምናደርግባቸው ነገሮች ስኬል የምንሰጥበት ወይም ደግሞ በምን ያክል አይነት ስትሪንግዝ ኦፓሲቲ መስተካከል እንዳለበት የምናይበት ቦታ ነው ማለት። ስለዚህ ለምሳሌ ብሩሻችን ሰሌክት ብናደርግ እዚህ ጋር ይሰጣቸዋል ሃርድነሱን ለመጨመር ለመቀነስ፣ ሳይዙን ለመጨመር ለመቀነስ፣ ምን አይነት ብሩሾችን ልጠቀም የሚለውን እዚህ ጋር ያማርጣቸዋል ማለት ነው። ስለዚህ ይሄም በተያያዥነት ነው የሚሰሩት። ለምሳሌ ቴክስት ላይ ብትሄዱ ቴክስታችሁን እዚህ ጋር ነክታችሁ ካስገባችሁ በኋላ እዚህ ጋር ሄዳችሁ ነው ፎንታችሁን፣ ሬጉላርነቱን፣ ቦልድነቱን፣ ሳይዙን እና ፓራግራፍ ስታይሉን ከለሩን የምትቀይሩበት ማለት ነው። ፔንቱንም ላይ እንደዛው ስትሮኩን ፊሉን የምትቀይሩበት። ሴሌክሽን ቱል ላይ ደግሞ ለምሳሌ ምን ያክል ቦታ ላይ መምረጥ እንደምትፈልጉ የምታስተካክሉበት ቦታ ይሄ ኖርማል ባራችሁ ሲሆን ይሄኛው ደግሞ ቱል ባራችሁ ነው ማለት ቱሎችን የምታገኙበት ባር ነው ማለት ነው። ስለዚህ ዛሬ እነዚህን በሰፊው አይተናል። እነዚህ ሞድ በደንብ እየሰራንባቸው ስንሄድ በደንብ እየተገነዘባችኋቸው ትሄዳላችሁ። ቀጣይ የምንማረው ደግሞ እዚህ ጋር ስላሉት ስለ አጀስትመንት ባሮች በደንብ በሰፊው እናያለን። ስለ አጀስትመንት፣ ስለ ሌየር እና ስለ ስዊች፣ ስለ ከለር፣ ስለ ፓተርን እነዚህን ሴቲንጎች በደንብ በሰፊው በቀጣይ እናያለን። ለዛሬ ይሄን ይመስላል ክላሳችን። ቀጣይ ደግሞ ቤዚክስ የሚባሉት ነገሮች እንደዚሁ እያየን እንሄዳለን። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ